ዛሬ ስለ ዋሽ እና ስለ ዋን ዋሽ የምንመለከት ይሆናል። ዋሽ ማለት የውሃ የሳኒቴሽን የሃይጅን ጥምረት ነው። ከሶስቱ አንዱ ከጎደለ ዋሽ ልንል አንችልም። ለምሳሌ ውሃ ብቻ ከሆነ ተጠቃሚ የሆነው የህብረተሰብ የውሃ ተጠቃሚ ነው እንጂ የምንለው የዋሽ ተጠቃሚ ነው ማለት አንችልም። የሶስቱ ድምር ውጤት ነው ዋሽ ልንል የሚያስችለን ማለት ነው። ስለ ምህጻረ ቃል ስንሄድ ካያችሁት ዋሽ ትክክለኛው የዋሽ አጻጻፍ ይቺ ኤ ስሞል ነች። ምክንያቱም ደብል ኤ ኢንዲኬት የምታደርገው ዋተርን ነው። ስለሆነም ኤ ስሞል ሌተር ነች። በዚህ አግባብ ከዚህ በኋላ ሊጠቀምና እንሄዳለን። እነዚህ አይኮኒክ ሲምቦሎች ናቸው። ከዚህ ካያችሁ የውሃ ሲምቦል ኖርማሊ ይችላል ይችኛው ጠብታዋ፣ ግን አንዳንዴች የቧንቧ እንትን ጋር እንጠቀማለን። ይሄኛው የሳኒቴሽን በአብዛኛው ከዋሽ ጋር ስናወራ በአብዛኛው ከመጸዳጃ ቤት ጋር የምናገናኘው። ሌላው ኤች ሶስተኛው ፊደል ሃይጅን ነች። ሃይጅን ማለት የግል ንጽህና፣ ሳኒቴሽን የአካባቢ ንጽህና፣ ውሃ ደግሞ መሰረት ነው ማለት ነው ለሁለቱም። ዋሽ ማለት ይህን ይመስላል። ውሃ ለህብረተሰቡ በተለያዩ መልኩ ቤቱ ድረስ ይደርሳል፣ ቤቱ ድረስ በአካባቢው። ስለዚህ ይሄኛው ያርድ ታፕ የምንለው ውሃ ግቢያችን ድረስ ቤታችን ውስጥ ሳይሆን ግቢያችን ውስጥ ድረስ መድረስ ሲችል ወይም ቤታችን በር ላይ መድረስ ሲችል በዚህ አግባብ ሲሆን ያርድ ታፕ እንለዋለን። ራስ እዚህ ጋር ካያችሁት ቦኖ ይታያችኋል። ይሄ በገጠሩ ማህበረሰብ ወይም በገጠሩ አካባቢ እና ፓስቶራል አካባቢ የሚሰራ እንትን ነው። ይሄ ቦኖ ነው። ፐብሊክ ታፕ ኦር ፐብሊክ ፋውንቴን እንለዋለን በቴክኒካል ቋንቋ። ይሄኛውም ሁለተኛው ውሃ ወደ ህብረተሰብ የሚደርስበት ነው ማለት ነው። ሶስተኛው እዛው ገጠሩ ህብረተሰብ ሳንወጣ የእጅ ጉድጓድ ውሃ የምንለዋል። የእጅ ጉድጓድ ወይም መለስተኛ እጅ ጉድጓድ የምንለው ሃንድ ፓምፕ ተገጥሞላቸው ኦን ስፖት ጉድጓድ ተቆፍሮ መለስተኛም ሊሆን ይችላል። የእጅ ጉድጓድ በሰው ኃይል የተቆፈረው እጅ ፓምፕ ተገጥሞላቸው እዛው ህብረተሰቡ ባለበት ሶርሱ ድረስ ሂዶ ምንጭም ሊሆን ይችላል፣ እዛው ምንጭ በቦታው ተገንብቶ እነዚህ ኦን ስፖት ናቸው። ስለዚህ ጉድጓዶቹ ጋር የእጅ ፓምፕ ተገጥሞላቸው ህብረተሰቡ ውሃ ይጠጣል። ምንጩም ኦን ስፖት ላይ ስትራክቸር ተሰርቶላቸው በዚህ በሶስቱ ሜካኒዝም ኦን ስፖት፣ በፐብሊክ ታፕ ያርድ ታፕ እና አራተኛው ደግሞ ህብረተሰቡ ቤት ውስጥ ድረስ ውሃ ሊገባለት ይችላል። ቤት ውስጥ ድረስ ሊያስገባ ይችላል። ለምሳሌ ኪችናችን ላይ ሻወር ቤታችን ላይ ውሃ የሚገባ ከሆነ ያን ሃውስ ኮኔክሽን እንለዋለን ኤችሲ። ሁለተኛው ሳኒቴሽን። ሳኒቴሽን ከዋሽ ከተያይዘው በአብዛኛው ሳኒቴሽን የምናያይዘው ከማን ጋር ነው? ከመጸዳጃ ቤት ጋር። መጸዳጃ ቤት ሊኖር ይገባል። ንጽህናው የተጠበቀ መጸዳጃ ቤት ሰው እንደየአቅሙ በየትኛው ሚን ሲሆን ንጽህናው መጠበቅ መቻል አለበት። በአግባቡ አይነ ምድር የምናስወግድበት መሆን መቻል አለበት። ግዴታ ይሄ ይሆናል እየተባለ አይደለም። በተለያዩ መልኩ ሊሆን ይችላል። በተለያየ አይነት መጸዳጃ ቤት እንትኖች አሉ። ነገር ግን የትኛውም አይነት ይሁን ንጽህናውን በተጠበቀ መልኩ መጸዳጃ ቤቱ መሰረተ ልማት አይነ ምድራችን የምናስወግድበት ሊኖር ግድ ይለናል ማለት ነው። እዚች ጋር አንድ ነጥብ ለማስተላለፍ ይህን በአብዛኛው ሽንት ቤት ነው አይደል የምንለው በተለምዶ። ነገር ግን እሱን ቃል ከዚህ በኋላ ባንጠቀመው የተሻለ ነው። መጸዳጃ ቤት በሚል መጸዳጃ ቤት ካልን ያው ሙሉ ነው። ሌላው ከሳኒቴሽን ጋር ተያይዞ ግዴታ መጸዳጃ ቤት ብቻ አይደለም፣ በአካባቢያችን ቆሻሻ የምናስወግድባቸው ኢንፍራስትራክቸሮችም የዚህ የሳኒቴሽን አካል ይሆናሉ። ለምሳሌ ቆሻሻ የምናስወግድበት ኢንፍራስትራክቸሮች ያስፈልጉናል። የትኛውም አካባቢያችን ሊበክሉ የሚችሉ ነገሮችን የምናስወግድበት ኢንፍራስትራክቸር ሳኒቴሽን ብለን የአካባቢ ንጽህናችን የምናስጠብቅባቸውን በዛ አግባብ ልንወስድ እንችላለን። በአብዛኛው ግን ከዋሽ ጋር ትኩረታችን የምናደርገው ብዙ ጊዜ ከመጸዳጃ ቤት ጋር ነው የሚለውን ግንዛቤ እንዲወሰድ ነው። ይህ ብቻ ማለት አይደለም። አካባቢያችንን የሚበክሉ ነገሮችን የምናስወግድባቸው ኢንፍራስትራክቸሮች በአጠቃላይ ሳኒቴሽን ኢንፍራስትራክቸር ብለን መግለጽ እንችላለን። ሌላው ሶስተኛው ሃይጂን። ሃይጂን ያው የግል ንጽህና ማለት ነው። አጭሩ የግል ንጽህና ለመጠበቅ ያው
የቀዳሚዎቹ የቅድሞቹ ውሃና ሳኒቴሽን መሰረተ ልማት ሁለቱ ማንዳቶሪ ናቸው። ሁለቱ ከሌሉ ሃይጂናችንን ልንጠብቅ አንችልም። ሁለቱ ኑሮ ግን ትልቁ ችግራችን ሁለቱ ቀርቦልን በአግባቡ መጠቀም ባለመቻላችን ሃይጂናችንን የተጠበቀ አይደለም። ለምሳሌ እጃችን የምንታጠበው ሃይጂንን በአብዛኛው ከእጅ መታጠብ ጋር የምናያይዘው ዋሽ ጋር ሁለቱ መሰረተ ልማት ቀርቦልን እንኳን እጃችንን በሳሙና የምንታጠበው ምግብ ስንበላ አይደለም። እስኪ ታዘባችሁ ከሆኑላችሁ ምግብ ተመግበን ከጨረስን በኋላ ነው በሳሙና። ከመመገባችን በፊት ግን በሳሙና አይደለም። አያችሁ ምን ያህል ተገላቢጦሽ ስራ እንደምንሰራ። እስኪ ከመመገባችን በፊት ነው ንጽህናችን መጠበቅ ያለበት። ለምን ንጽህናችን የምንጠብቀው? ለጤናችን እኮ መሰለኝ። ስለዚህ ለጤናችን መጠበቅ ካስፈለገ ከመመገባችን በፊት በሳሙና እጃችንን መታጠብ፣ ከመጸዳጃ ቤት መልስ በሳሙና መታጠብ፣ የግል ንጽህናችን እንደ ሻወር የመሳሰሉትን በመጠበቅ ሌላኛው የሴቶች የወር አበባ ንጽህና ማስጠበቂያ እነሱን በአግባቡ እንዲጠቀሙበት በማድረግ ኢንፍራስትራክቸሩ ቅድም ሳኒቴሽን በሚባለው ክፍል ኢንፍራስትራክቸሩ ይገነባል። በተለይ በትምህርት ሚኒስቴር እና በትምህርት ቢሮዎች አማካኝነት ሴት ልጃገረድ ተማሪዎች ከትምህርት ቤት እንዳይቀሩ ይህ ኢንፍራስትራክቸር በትምህርቱ ሴክተር እየተገነባ ይገኛል። በተለይ ዋን ዋሽ በሚተገበርባቸው ወረዳዎች ትምህርት ቤቶች ላይ በአግባቡ እየተተገበረ ተማሪዎችም ከትምህርት ቤት የመቅረት እንትንን ኦልሞስት ዜሮ ያደረገ እና በጥሩ ሁኔታ እየተተገበረ የሚገኝ ኤምኤችኤም የምንለው ማለት ነው እሱ ይገኛል። ስለዚህ እነዚህ ነገሮች ሃይጂን ጋር በሃይጂን ስር የሚካተቱ ናቸው ማለት ነው። ስለዚህ የዋሽ ጥቅሙ ምንድን ነው ካልን የመጀመሪያው ጤናችንን ነው የሚጠብቅልን። ዋሽ በአግባቡ ተግባራዊ ከተደረገ ዋሽ ማለት ሶስቱም ነገሮች በጥምረት ተግባራዊ ከተደረጉ ሶስተኛው ማለት ራሳችን የምንተገብረው ነው። ኤቿ ሃይጂን ኢንፍራስትራክቸር ውስጥ ከተሟላ ድረስ ራሳችን የምንተገብረው ነው። እሱንም ጨምረ በአግባቡ ከተገበርና ጤናችን ይጠበቃል። ጤናችን ከተጠበቀ ፕሮዳክቲቭ እንሆናለን ማለት ነው። ፕሮዳክቲቭ ስንሆን ለሀገራችንም ጭምር ለግል ለሀገር እያለ ለአህጉር ለዓለም እያለ የምናበረክተው ነገር እያደገ ይሄዳል ማለት ነው። ይህን ለማድረግ ያው ዋሽ የሚለው ነገር ተባብረን ከተገበር ነው ማለት ነው። መተባበር ለምን ያስፈልጋል? ዋተርና ሳኒቴሽን ሁለቱ ኢንፍራስትራክቸር ቢቀርብ ሃይጂኑ ጋር ሚስ ካረግነ በዜሮ አባዛ ነው ማለት ነው። ሁለቱን ኢንፍራስትራክቸር ቢገነባ ሃይጂን የምትለዋ ሶስተኛዋ ማለት ከራሳችን ሁላችን ከውሃ ተጠቃሚ ሰው ልጆች የሚጠበቅ ስለሆነ ከራሳችን ሚስ ካረግነ እሷን ሚስ አረግነ ማለት በዜሮ ማባዛት እንደሆነ በማሰብ የሃይጂኗን ፓርት ሁላችንም ኃላፊነታችን እንወጣ ማለት ነው። ሌላው የዋሽ ጥቅም ከትምህርት ጋር በተያያዘ ስፔሻሊ ውሃ በገጠሩ አካባቢ ውሃን ለማግኘት ረጅም ርቀት ይሄዱ ነበር። ረጅም ጊዜ ይወስድባቸው ነበረ። ስለዚህ ዋሽ ከተተገበረ እዛ ወረዳ ላይ ወይም ደግሞ አንድ አካባቢ ላይ ከተተገበረ ውሃ ፍለጋ ሴት ልጆች በተለይ ውሃ ለመቅዳት ሩቅ ቦታ የሚሄዱት ነገር ይቀራል ማለት ነው። ያ ማለት ውሃ ኦልሬዲ በቅርብ ርቀት አላቸው ወይ ቤታቸው ገብተዋል በአካባቢያቸው ቦኖ አለ። ጊዜያቸውን በአግባቡ ተጠቅመው ትምህርት ቤት ማሳለፍ ይችላሉ ማለት ነው። ሴት ልጆቻችን ትምህርት ቤት አሳለፉ ማለት ያው ፕሮዳክቲቪቲን ትጨምራለህ። ትምህርት ቤት አቴንዳንስን ጨመርና ኦልሬዲ ዋሽ ከተተገበረ ሴት ልጆቻችን ትምህርት ቤት ይማራሉ። ሌላው እዚህ ዋሽ ላይ ሳኒቴሽን ፓርት ላይ የሴቶች የወር አበባ ንጽህና ኢንፍራስትራክቸር ይገነባል ብለናል። ከተገነባ የወር አበባ በየወሩ አትሊስት ከ5 ከ7 ቀን ልጃገረድ ተማሪዎች ከትምህርት ቤት አይቀሩም ማለት ነው። ኢንፍራስትራክቸሩ አለ፣ ሁሉ ነገሩ በዋሽ ተግባራዊ ስለሚሆን ተማሪዎች ትምህርት ቤት አቴንድ ያደርጋሉ ማለት ነው፣ ሴቶች ልጃገረዶች። ስለዚህ እና ኢኮኖሚክ ግሮዝም ያመጣል፣ ለሀገር እድገት ትልቅ ምርት ያመጣል። ስለዚህ እነዚህ ነገሮች የዋሽ ገጸ በረከቶች ናቸው ማለት ነው። ዋሽ በጣም መጠነ ሰፊ ጥቅሞች አሉት።
ስለዚህ ዋሽ እንደዚህ በትንሹ እንኳን እነዚህ ጥቅሞች ካሉ ሁላችንም ተባብረን የየድርሻችንን መወጣት መቻል አለብን ማለት ነው። እዚህ ጋር ደስ አይሉም? እስኪ እዚህ ጋር ልጆችን እንመልከት። ውሃ ብቻ ስላገኙ ይህን ያክል ደስተኛ የሆኑት ሳኒቴሽንም ሃይጂኑንም ፓርት ጨምረን ዋሽ ደግሞ ምን ያህል ደስተኛ እንደሚያደርጋቸው ተመልከቱ። እንግዲህ ውሃ ብቻ ንጹህ ውሃ ስላገኙ በዚህን ያክል ይበልጥ ከተደሰቱ ሃይጂንና ሳኒቴሽንን ጨምሮ ፉል ሲሆን ምን ያህል ደስተኛ እንደሚያደርግና ምን ያህል ደስተኛ እንደሚያደርግ መገመት ይቻላል። ቀጥሎ ወደ ዋን ዋሽ ናሽናል ፕሮግራም እንመለከታለን። ዋን ዋሽ ናሽናል ፕሮግራም ማለት ከስሙ እንደምንረዳው ዋሽ ነው። ስለ ዋሽ አይተን መጥተናል። ዋን የምትለው ኢንዲኬት የምታደርገው ቀጥሎ ባለው እንመለከታለን። ነገር ግን ዋን ዋሽ ናሽናል ፕሮግራም ማለት ዋሽን የሚተገብር ፕሮግራም ማለት ነው ባጭሩ፣ ሌላ አይደለም። ዋን ዋሽ ናሽናል ፕሮግራም ነው። ምንን ተግባራዊ የሚያደርግ ዋሽን ፉሊ ዋሽን ተግባራዊ የሚያደርግ ፕሮግራም ማለት ነው። የት አካባቢ ተግባራዊ ያደርጋል ካልና ተግባራዊ የሚያደርግባቸው አካባቢዎች በገጠሮ ህብረተሰብ አካባቢ፣ በከተማ፣ በትምህርትና በጤና ተቋማት እንዲሁም ድርቅና ጎርፍ በሚያጠቃቸው አካባቢዎች በእነዚህ አካባቢ ተደራሽ የሚያደርግ ፕሮግራም ነው። ትልቅ አገራዊ ፕሮግራም ነው ማለት ነው። የዋን ዋሽ ናሽናል ፕሮግራም ኮር ፕሪንሲፕሎቹ ምንድን ናቸው ብለን ከተመለከትነ ቅድም ዋን ዋሽ ስንል ዋሽን አይተመጠናል። ዋን የምትለው ኢንዲኬት የምታደርገው ዋን ፕላን፣ ዋን በጀት፣ ዋን ሪፖርት የተበታተነ አይደለም። ሁሉም በአንድነት አንድ እቅድ፣ አንድ በጀት እና አንድ ሪፖርት ፕሪንሲፕል መርህ የተከተለ ፕሮግራም ነው ማለት ነው። ቅድም ስለ ዋን በጀት አይተናል አይደል? ዋን በጀት ማለት በጀቱ የሚቀመጥበት አካውንት ኮንሶሊዴትድ ዋሽ አካውንት ይባላል። ምክንያቱም አንድ እቅድ፣ አንድ ሪፖርት፣ አንድ በጀት አለን ማለት ይሄን የሚተገብሩ አካላት ዋሽ ማለት አንድ መስሪያ ቤት አይደለም ሊተገብር የሚችለው አይችልም አንድ መስሪያ ቤት። ምክንያቱም ሳኒቴሽንን፣ ሃይጂንን፣ ዋተርን የሶስቱ ድምር የትምህርት ሴክተሩ ከትምህርት ሚኒስቴር እስከ ወረዳ ትምህርት ጽሕፈት ቤት፣ በጤናው ሴክተር ከጤና ሚኒስቴር እስከ ወረዳ ጤና ጽሕፈት ቤት፣ ከውሃና ኢነርጂ ሚኒስቴር እስከ ወረዳ ውሃ ጽሕፈት ቤት ድረስ በጋራ ተባብሮ የሚሰራ ነው። ምክንያቱም ትምህርትና ጤና ተቋማት ውሃ ሴክተር ሊሰራ የሚችለው በህብረተሰቡ አካባቢ ውሃ ማድረስ ነው። ግን የህብረተሰቡ ልጆች ተማሪዎች ደግሞ ትምህርት ቤት ሄደው የሚጠቀሙት ውሃ ያስፈልጋቸዋል። የሳኒቴሽን ፋሲሊቲዎች ያስፈልጋሉ። ስለዚህ ትምህርቱን ሴክተር ይሰራል። የጤናውም ምክንያቱም የጤና ተቋማትም የሚገለገሉ የህብረተሰብ እዛ ደግሞ ሄዶ እንዳይበከል በተመሳሳይ በጤና ተቋማትም ይሄ ዋሽ ተግባራዊ ይሆናል ማለት ነው። ሶስቱ ተቋማት በአንድ ላይ ተባብረው በአንድ ላይ ተቀናጅተው ኢንፍራስትራክቸሩን ይሰራሉ። አራተኛው ገንዘብ ሚኒስቴር ደግሞ የገንዘቡ ነገር ፑል በዚህ አካውንት ፑል እያደረገ አድሚኒስተር እያደረገ በዚህ አግባብ አራቱ መስሪያ ቤቶች ተቀናጅተው ዋሽን ዋሽ ያሰኛሉ። አራቱ ሲቀናጁ ደግሞ ለየብቻ እቅድ አያቅዱም። ለየብቻ አይደለም፣ አንድ በጋራ ቁጭ ብለው ነው የሚያቅዱት። አንድ በጀት ነው ያለው። በዛው በጀት ላይ እንደ በጋራ ፕላን ያደርጋሉ። አንድ እቅድ ነው የሚኖረው። አንድ በጀት ነው። ሲደብሌ ላይ የሚገባ አካውንት በዚህ ማኔጅ የሚደረግ አካውንት አላቸው። አንድ በጀት ማለት ነው አለ። ሶስተኛው አንድ ሪፖርት፣ አንድ ፕላን ካለ አንድ ሪፖርት ይኖራል። በጋራ በመቀናጀት በዚህ አግባብ የሚተገበርበት ፕሮግራም ነው ማለት ነው ዋን ዋሽ። ሌላው 5 ኮምፖኔንቶች አሉት ዋን ዋሽ ናሽናል ፕሮግራም ሲደብሌቱ። አሁን ሁለተኛው ምዕራፍ ላይ ስለ ሁለተኛው ምዕራፍ እስኪ ስፔሲፊክ አድርገን ለማየት እንሞክር። ዋን ዋሽ ናሽናል ፕሮግራም ከዚህ በፊት ሲደብሌ ፌዝ 1 ነበረ። ሲደብሌ 1 የሚባለው በሱ ጊዜ 4 ኮምፖኔንቶች ነበሩ። እነዚህ ከአምስቱ ያን ጊዜ ያልነበረው የትኛው ነው? ክላይሜት ሬዚሊየንት ዋሽ የሚባለው በጎርፍና ድርቅ አካባቢ የሚጠቁ አካባቢዎች ለብቻ ሴፓሬትሊ ውሃ የሚደርስበት አሰራር አልነበረም ፌዝ 1 ላይ። ከፌዝ 1 ላይ በተገኘ ተሞክሮና ልምድ ፌዝ 2 ላይ ይሄኛው ፓርት እንዲጨመር ተደርጓል፣ ክላይሜት ሬዚሊየንት ዋሽ።
ስለዚህ 5 ኮምፖኔንቶች አሉት ዋን ዋሽ ናሽናል ፕሮግራም CWA2 በገጠርና በአርብቶ አደር አካባቢ የሚተገበር ይህም 308 ወረዳዎች ላይ ይተገበራል። ስለ ፌስቱ ያወራን ነው ስፔሲፊካሊ በ308 ወረዳዎች ላይ። ሁለተኛው አርባን ዋሽ ማለት በ43 አነስተኛ ከተማና በ7 መለስተኛ ከተማ በአጠቃላይ በ50 ከተሞች ተግባራዊ ይደረጋል ማለት ነው። አርባን ዋሽ በአርባን ዋሽ ኮምፖኔንቱ ነው CWA ላይ ማለት ነው። ሶስተኛው ኢንስቲቱሽናል ዋሽ። ኢንስቲቱሽናል ዋሽ ማለት በትምህርትና ጤና ተቋማት ዋሽን ተግባራዊ የሚደረግበት ኮምፖኔንት ነው ማለት ነው። ይህ ማለት ትምህርት ሚኒስቴር እና ጤና ሚኒስቴር በዚች ኮምፖኔንት ስር ትምህርት ተቋሞቻቸውንና ጤና ተቋሞቻቸው ላይ ዋሽን ተግባራዊ የሚያደርጉበት ኮምፖኔንት ነች ማለት ነች። ከ1000 በላይ ነው ሁለቱም ትምህርት ሚኒስቴርም ጤና ሚኒስቴርም ከ1500 ወር ከ1300 በላይ ተቋሞቻቸው ላይ ዋሽ ተግባራዊ እያደረጉ ይገኛሉ በአሁኑ ዋሽ ማለት ነው። ሌላኛው አራተኛው ክላይሜት ሬዚሊየንት ዋሽ ማለት ጎርፍና ድርቅ የሚያጠቃቸው እንደ ሀገራችን የተለዩ አንድ ጊዜ ከሆነ ዓመታት በፊት በተጠናው ጥናት ወደ 450 ወረዳዎች ፕራዮሪቲ 1 ፕራዮሪቲ 2 እና ፕራዮሪቲ 3 ተብሎ ተከፋፍሏል። ፕራዮሪቲ 1 192 ነው 191 አካባቢ ነው። በጥቅሉ በሶስቱ ፕራዮሪቲ 450 ወረዳዎች ተለይተዋል እንደ ሀገር። በእነሱ ላይ ከፕራዮሪቲ 1 ጀምሮ ተግባራዊ የሚደረግ ክላይሜት ሬዚሊየንት ዋሽ ይባላል። አራተኛውም ኮምፖኔንት። አምስተኛው ፕሮግራም ማኔጅመንት ነው። ያው ስራዎችን ለመስራት ፕሮግራም ይሄ አድሚኒስትሬቲቭ ኮስት እና ትሬኒንግ ካፓሲቲ ቢልዲንጎች ያሉበት እነዚህ 5 ኮምፖኔንቶችን የያዘ ነው። ሌላኛው ፋይናንሰሮቹ እነማን ናቸው የሚለውን ማወቅም ያስፈልጋል። ዋን ዋሽ ናሽናል ፕሮግራም CWA2 ካወቅነ እነማን ናቸው ፋይናንስ የሚያደርጉት የሚለው ማወቅ ያስፈልጋል። አንደኛው የኢትዮጵያ መንግስት ራሱ 15 በመቶውን ድርሻ ይወስዳል። 15 በመቶውን የበጀቱን ድርሻ ከበር የሚያደርገው ኢትዮጵያ መንግስት ነው። ሁለተኛው ወርልድ ባንክ ወይም የዓለም ባንክ የምንለው ማለት ነው። የዓለም ባንክ ሁለተኛው FCDO ወይም UK የብሪቲሽ ኤምባሲ ወይም እንግሊዝ መንግስት የምንለው ነው። ይሄኛው FCDO እሱ ሁለተኛው ፋይናንሰር ነው። ሶስተኛው ዩኒሴፍ አለ። አራተኛው ፊንላንድ፣ ኔዘርላንድ፣ ዴንማርክ የዴንማርክ መንግስት፣ ኮይካ፣ ሳውዲ ፈንድ እነዚህ አንድ ላይ የመንግስትን ጨምሮ በእነዚህ ፋይናንሰሮች አማካኝነት በጋራ በትብብር በዛ ቅድም በገለጽ ነው CWA በሚባል አካውንት ገንዘብ ፈሰስ እየተደረገ እየተተገበረ ይገኛል ማለት ነው። ገንዘብ ፈሰስ ብቻ አይደለም። እነዚህ አካላት ቢያንስ ከ3 ወር እስከ 6 ወር ባለው ጊዜ መስክ ድረስ ታች ስራው የሚተገበርበት አካባቢ ድረስ በመውረድ የተሰራውን ስራ በጋራ መንግስት ብቻውን አይደለም፣ እነዚህ አካላት ሁሉም አካላት ባሉበት የተውጣጣ ቡድን የሀገሪቱ አካባቢ ላይ በሁሉም ክልሎች ላይ ወርዶ የተሰራውን ስራ ይቃኛሉ። መጀመሪያ ሪፖርቱን ቼክ ያደርጋሉ። ሪፖርት ሁልጊዜ በየአት ኦፊስ ሌቨል በየ2 ሳምንቱም በየወሩም ሪፖርት በእነዚህ ሁሉም አካላት ባሉበት እየተገመገመ ነው ስራ እየተመራ ያለው። ከዛ በ6 ወርም ሆነ በ3 ወር ደግሞ መስክ ተወርዶ የተሰራውን ስራ ቼክ ይደረጋል። በዚህ አግባብ ገንዘብ ፈሰስ ያደረገው ሁሉም አካል ገንዘባችን ምን ላይ ደረሰ፣ ምን ተሰራ፣ ህብረተሰባችን ምን አገኘ የሚለውን ታች ተወርዶ ድረስ እየታየ እየተሰራ ያለበት አግባብ ነው ያለው። ሌላው ስለ በጀት ካነሳን አንድ በጀት ነው ያለን ብለናል። CWA አካውንት ላይ የሚገባ ቶታሊ የፕሮግራሙ በጀት 595 ሚሊዮን የአሜሪካን ዶላር ነው። ይሄ ብር ይሄ 595 ሚሊዮን የአሜሪካ ዶላር ነው በጀቱ። በዚሁ በቅድም CWA ባልነው አካውንት ላይ ነው በዛ አግባብ ነው የሚመራው። ገንዘቡን ኦቨርኦል የሚመራው በገንዘብ ሚኒስቴር በኩል ይመራል። ጥያቄዎች፣ ስራዎች ተሰርተው ገንዘብ ይተላለፍልን ለክልልም ሆነ ለክልል ለውሃ ሚኒስቴርም ትምህርትም ጤናም ሲፈልግ የተሰራውን ሪፖርት IFR ሪፖርት መነሻ በማድረግ IFR ኢንትሪም ፋይናንሻል ሪፖርቱ
በየ3 ወሩ ከክልልም ከፈጻሚ ሴክተር መስሪያ ቤቶችም ሪፖርቱ በመሰብሰብ ሪፖርቱን በሁሉም አካላት ተገምግሞ እየታየ ፈሰስ የሚደረገው ገንዘብ ፈሰስ ይደረጋል ማለት ነው። አሰራሩ በዚህ አግባብ እየተተገበረ ይገኛል ማለት ነው። ዳይሬክት ቤኔፊሻሪዎች እነማን ናቸው ካልነ በዚህ ፕሮግራም በሲደብሌቱ ለ3.86 ሚሊዮን የህብረተሰብ ክፍሎች ቅድም በገለጽኳቸው ወይም ደግሞ በእነዚህ በገጠር እና አርሶ አደር አካባቢዎች፣ በከተማ፣ በትምህርት ተቋማት፣ በጤና ተቋማት እና ድርቅና ጎርፍ በሚያጠቃቸው አካባቢዎች ለ3.86 አጠቃላይ ህብረተሰብ ክፍሎችን ተጠቃሚ ለማድረግ በ595 ሚሊዮን የአሜሪካ ዶላር በጀት እየተተገበረ ይገኛል። ኦልሞስት ፕሮግራም ፌስቷን ሊያበቃ የመጨረሻው ኦልሞስት ወራት 8 ወር 9 ወር እንደዛ አካባቢ የቀረበት ሁኔታ ነው ያለው። በዚህ አግባብ እየተተገበረ ይገኛል ማለት ነው። አንድ መልእክት ለማስተላለፍ ፕሮግራሙ እንደ ፕሮግራም እጅግ በጣም ለሀገር የሚጠቅም ጥሩ ሲስተም ያለው ጥሩ መዋቅር ያለው አሰራር ነው። ስለዚህ በተለይ ከነዚህ ቅድም ከተገለጹት ፋይናንሰሮች ውጭ የሆናችሁ የልማት አጋር ድርጅቶች ሊሆኑ ትችላላችሁ። መንግስት ያልሆነ ድርጅት ቀሪው ተጠቃሚ ላልሆነ የህብረተሰብ ክፍል ተጠቃሚ ይሆን ዘንድ የበኩላችሁን የዚሁ አካል በመሆን እንድትወጡ አደራ እላለሁ። አመሰግናለሁ።